ባት ቅደም አንቺ ደርሰሽ ነኝ ስማ ትስቆያለሽ እግዚአብሔርን ስንት ገርዳሜ መኪና ነው እግዚአብሔርን ይሄን መሰለ መልኩ ዳግሪ ተመሰግኝ ችግር የለም ናግባ ሁሉም ወንዶች ብልታቸው ይለካሉ እማያውቁት ነገር ቢኖር አለካኩ ከአራት ከስምንት ከአንድ ከነሐስ ስማ ሚስትን ኮነ ጉማሬ የሚመስል በጣም የሚያስጠላ ሰውዬ ጋር ያዩዋል ያማን እንዴ ከሚስቴ ጋር ኮነ ነው ወይ እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳ በሽታ ይዞሻል አይከብድም በልብ ያለን ሰው መርሳ ስማ የቤት ክራይ ከብዶኝ ነው ቅደም አንቺ ደርሰሽ ነኝ ስማ ትስቆያለሽ ደርሰሽ ከተላለሁ ምን እናት በእናትህ ባት እመጣለሁ እኔ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በልፍት እመጣለሁ ባት አንዴ ጉንፋን ይዞኛል እዛ ተጠጣ ግማሽ መንገድ ላይ ምናምን ደርሰባለሁ እናት እመጣለሁ እናት እመጣለሁ ቻው እመጣለሁ ባትማን እና ምንም በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ለኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነዚህ ጋር ኮላቦሬት አድርገን ምናምን ለመስራት ነው። አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም እኮ ማን ነገር ሲያደርጉ ተይዟል ነው የሚባል ነገር ለኮላቦሬት ነው። ለህዝቡ አይታ ይፋ ቢሆን በደንብ ይዳረስ ነው እንጂ አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ ምን እውነተኛ እንትን የለውም። ከፈለክ ኮላቦሬት እናደርጋለን መኝታ ከፈለክ ላስገባ እንደዛ ይቻላል እንዴ? አዎ ለቪዲዮ ነው እንጂ እኮ እንትን የለውም እንጂ ለቪዲዮ ነው። ስለዚህ ገብተን እናንተ ኮላቦሬት ይቻላል ለቪዲዮ ነው። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ይሄን ያለው ገርዳሜ መኪና እየነዳ እግዚአብሔርን ይሄን ነው በእግሬ እንደዚህ ዝናብ እየዘነበ እማትሄድ ተገመድኩ ቀን ነው በጣም አውቃትና ገንዘብ ተዘጋጅታችኋል እቺ መሰለሽ ልጅ እግዚአብሔርን እንደዚህ ካጠገብ ያሉ ሰዎች ማለት ነው ከሰርስ ሲወጣ ምን እንደሚያስቡ ተቆጥሮ ያልቃል አልጨረስኩም ገንዘብ መተናት ሸርዬ ሰዎችን በመከላከል እንትን እያሉ ስለሆነ እነ ኩኩሻንም እርዳታ በመጠየቅ በእንግሊዝኛ ሞቲቬሽን በምስል ኦኬ ከዚህ በኋላ እንትን እንላለን ማለት ነው። ያ ሞቲቬሽን ኦኬ እሺ እኔ መከራከሪያ ነጥብ ብዙም መከራከሪያ ነጥብ የለኝም ኦኬ that's otherwise this is okay yeah why not my mistake your mistake nothing wrong okay why is it ማለት ነው ambitious okay oh my god ወይ ያለ መጣሁት ወይ እሱን የሰራው እናቴ ትምህርት ነው ያለው መደረራቱ አይደለም ወንድሜ ቆይ ምን ሆነብህ በመጀመሪያው ዙር ነው የተሰባበረው ማን ነው የሰራው አንተ ስህተት ነው ማለት እኔ ችሎታለኝ እናቴ ትምህርት ችሎታለኝ አይደለም እኛ ይኸውልህ ወንድሜ የቤት ሰራተኞች ነን ማስታለን ብለን ነው እዚህ ቤት የገባነው ካፋንስ ባይስ ሪከርድ ሴንተር ተርጓሚ አብርሽና ሰያ የኔ ፍቅር እንሰትን በትፍቄው ቆጮ ሊወጣው ይችላል የኔ ልብ ቢታገና አንቺ ነሽ የምትወጪው አረባክ መጨረሻ ማጥቼ በኢትዮጵያ ሳንቲም ነው ጎደለ እንቺ ነው ተመሰግን ችግር የለም ናግባ አይዞህ ቀና በል አንገተኛ ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበረ መንገድ ላይ ናፍጣ ደረሰው ቆሞብኝ ተቸገረ እኔ ያልቆምበት ማን ነበር ነው ምሳ ምን በልተሃል? ምሳ ስካይላይት ነገር ይተሰነቀም ባዶ ወደ ሰላም ዲና ዛሬ ከተማችን እናድነዋለን። አንተ ከመሆን ማንንም አያስቆመኝም። ደሞ ማታ ይላክልኝ የኃይሉ ፈረጃ ዘፈን ዘላለም በልቤ ይቀመጣል። እሺ በቃ የኔ ጎመን ክትፎ ነገ በሌሊት ጠብቂኝ ከሰባት ቤት ይዤ እጠፋለሁ። ወተበንትራንጎ አፈን ዘጋቆቴ መደገም አለበት ግን እንዴት ላንተ ዱማ ሜሊ
Cacare, carnale, cacare, adire, e marsa adire, sulule, sulule, ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው። ራስሽ አበላሽ። ጭር ባለ ስፍራ ምንድነው? ማነህ? መኪና እየነዳ ጋርዳኒ ምንድነው? እየረባለሁ ምንድን ሰው የለም እዚህ ጋር ስትቀይር ምን ትፈልጋለህ? አይ እንኳን ቆንጆ ነው። እናት ይዝ ነው ማን ጋር ታለማን ተብላለ ናዚ ሜዳ ወይኔ ትራፊክ በእናትህ አንተ አስቀጣኸኝ። እንዴት ነሽ? ሰላም ስልክ እያወራህ ትነዳለህ እንደሚያስቀጣ አታውቅም? አንተ ወስዶ ቶሎ በል። ኧረ በለው ጭራሽ አልትራ ነው የምጠቀመው። አልትራ እንዴት ትጠቀማለህ? ሰላም ፋሚሊ እንዴት ናችሁ? እንግዲህ የወንድማችን አልትራ ነው የሚጠቀሙ። በጣም የመጣበት መንገድ ምናምን ከዛ ቅያስ ነው የመጣው። ብዙ ብሬከር አቋርጦ ነው የመጣው። ይሄን ቪዲዮ 100 ሺህ ላይ ካደረሳችሁት ይሄንን አልትራ ወደ 70 ፕሮ ማክስ ቼንጅ እናደርግለታለን ማለት ነው። 500 ሺህ ላይ ከደረሰ ደግሞ እቺ መኪና ከአባቴ ጋር ተነጋግረን ኤክስቼንጅ እናደርግለታለን። ለወገን ደራሽ ወገን ነው። እዚህ ጋር የምትመለከቱት ልጅ ከእውቀት ገንዘብ ይበልጣል ብሎ እየተከራከረኝ ያለው ልብ በሉ። ከእውቀት ገንዘብ ይበልጣል እያለኝ ነው። እስኪ አንተ ከእውቀት ገንዘብ ይበልጣል ያልክበት አንድ ምክንያት አስረዳኝ። ተውጥብስ ምሳ በልታል ተወሱ። አንተ እውቀት ከገንዘብ ይበልጣል ያልክበትን አንዱን ምክንያት ንገረኝ። እሺ እነግርሃለሁ። እሺ ፈጣሪ ገንዘብ ሰጠኝም በል እውቀት ከሌለ በምንድን ማስተዳድረው? ልብ በል እውቀት ከሌለ በምንድን ማስተዳድረው? እሺ አቴ አይ ምንድን በሐሳብ ነው እንት የሚቃረኝ ሰው ወዳለው ሳልከኝ ነው እንጂ እኮ ማሽ ሐሳብ ሰልሰመቀኝ። ምሳ በልታ አልበላም። ምን ነው መብላት የምትፈልገው? ዱለት ደህና ነገር ጥራ። አድማጮቻችን እነሆ የቲክቶክ መንደሩን ለሁለት የከፈሉት ዩቲናስና አዶናይ የቲክቶክ ቪዲዮ ኮላብ ሲያደርጉ እየተመለከትን እንገኛለን። አዎ ምናልባት ያመጡ ምርጥ ጥምረት ልንለው እንችላለን። ተጣሉ ሲባሉ አረጉና ኮላብ ሚያወራው አሳጡት አንዳንዱን የርጎ ዘንባ ቪዲዮ መስራት ጀመሩ። እንዴት ያለ ዳንስ ነው! የዳንሱን ውበት ስንመለከት እንኳን ዛሬ የተገናኙ ከዚህ ቀደም አብሮ ትሬኒንግ ሲያደርጉ የከረሙ ነው የሚመስሉ። እኛም ስናይ ደንግጠን ነበር። የማትገመት ሰውን ማለት እንደዚህ ነው። ጠላት ነህ ሲሉ ወዳጅ ሆነ ትገኛለህ። ጣሊያን ሴሪያ ነህ ሲሉ ደግሞ ፕሪሚየር ሊግ ዋው ዩቲናስ፣ ዋው አዶናይ፣ እንዴት ያለ ዳንስ ተመለከትን። ሲጀመር ኳሷ እኔ ጋር ስትደርስ አራት ማዕዘን እየሆነች ነበር። ዳኛው ራሱ የመጀመሪያውን ቢጫ ካርድ የሰጠኝ እኮ ፋውል ስለሰራው ሳይሆን ምንም የለኝም ዳቦ ገዛልኝ ስለው አሳዘኘው እኮ ነው። ሜዳው ራሱ የታኬቴን ጡት በጣም እየጨመቀ አስቸግሮኝ ነበር። እኔ አካባቢዎቹ ራሱ ግራና ቀኝ ቆሞ እኮ ሲያራግቡ እኔ በጣም በርዶኝ ብርድ ብሎኝ መሀል ጨዋታ ላይ እኮ ጋቢውላ ጠይቄያለሁ። ታስታውሳለህ? አላስታውስም። እኔ ቮሊቦል በእግሬ የምጫወት ልጅ ዛሬ ምን እንደነካኝ ያልገባኝ፣ ግን እንደዛም ቢሆን መካድ ማትችለው ነገር አለ። በጣም ጎበዝ ኳስ መቺ እንደሆንኩ አይሰራ 13 ኳስ እኮ መትቼ እኮ አንዱንም ኳስ በረኛው አልያዘው አልመለሰብኝም እኮ። መቼ ወደ በረኛው መጣ እንዳለ ወደ ውጭ አረ እንዴ ወጣው። ታዲያ ዋናው እኮ በረኛው አለመያዙ አለመመለሱ እኮ ነው። ጎል ላይ ቢሆን አግብቼዋለሁ ማለት ነው። ደግሞ ዳኛው 90 ደቂቃ አልቆ 6 ደቂቃ ጭማሪ ሲጨምር ሰዓት ለመግደል ብዬ ወደ ላይ መጥቷት ኳስ እኮ እስካሁን እኮ አልተመለሰችም ማለት። እየተመራን ነው ሰዓት የምገድለው። እየመራን ቢሆንስ ብለህ ለምን አታስብም? ገድዬዋለሁ ማለት እኮ ነው። ዛቱ ደግሞ ኦክሳይድ ራሱ እኮ አልገባውም እኔ እግሬ ጭቃ ነው ብለህ ነው። በዛ ላይ በመጨረሻ ደቂቃ ራሱ ቀይ ካርድ አየህ። በዛ ላይ ተሳስተ አንድ ኳስ አላቀበል። ለምን ይመስልሃል? እኛ ኢትዮጵያኖች እንግዳይ ተቀባይ ስለሆነን ማለት ነው። በቃ እኔ ኳስ መቀበል ላይ ነው ማቀበል ላይ ብዙ እየሰራሁ ነበር። ደግሞ ቀይ ካርዱን እኔ አላየሁም ጨፍኜ ነበር። እንደዛ ፎክረ እንኳን አንድ ተጫዋች ሳትልጥ ነው የወጣው። ለምን ይመስላል? እግሬን እኮ አነክቶት እኮ ዶልድሞ ደንዝዞ እኮ ነው እግሬ። እንዴት ልላል? ቀጣይ ግን ማለት አስሞርጄው እመጣለሁ። አስጌው እመጣለሁ። ተጫዋች አይደለም ደጋፊ አይቀረኝም ስልት ታስገባሃል። ጋይስ ስፒድ መጥቷል።